አሰላሙ አለይኩም ወረህመቱላሂ ተዓላ ወበረካቱ። ይህ ተርቢያ ወታዲብ የተባለው ቻናላችን ነው። ኢንሻአላህ ያው እንደተለመደው የሪያዱ ሷሊሂንን ምዕራፎች አንድ ባንድ ከንያ ጀምረን እያየን ያለ ነው ማለት ነው። ባለፉት ንያን እና ተውባን አይተናል። ሶብርን የመጀመሪያዎችን አይተናል ማለት ነው። በቁርአንና በሐዲስ ምን እንደሚመስል አይተናል ማለት ነው። ኢንሻአላህ ያው እንደሚታወቀው የዚህ ቻናል ዋና ዓላማ ኤዱኬሽን ብቻ ሳይሆን እስልምና ትምህርት መማር ብቻ ሳይሆን በተግባር መሰልጠን፣ ልክ እንደ ወታደርነት ወይም ደግሞ እንደ ኳስ ተጫዋችነት የምትሰለጥነው በህይወት እየሰለጠንከው እየተሻሻልከው የምትመጣው ነገር ነው እንጂ አንድ አውቀህ ወይም በእውቀት በመሰብሰብ ብቻ የሚቀየር ነገር ነው እንዳልሆነ በመረዳት ተርቢያ ወታዲብ የተባለ ቻናል ጀምረናል ማለት ነው። ስለዚህ ኢንሻአላህ ለመጀመሪያ ያህል ሰብር የመጀመሪያው ሰብር ምንድን ነው ማለት ነው። ሰብር ምንድን ነው የሚለውን ስናይ ሁለት ትርጉም አለው በኢስላም ማለት ነው። የመጀመሪያው ሉጋዊ አልማዕኒዩ ሉጋዊ የሚባለው የቋንቋ ትርጉሙ ምንድን ነው የሚለው ነው። የቋንቋ ትርጉሙ የሰብር ሰበራ ከሚለው ወይም መታቀብ ወይም መታገስ ወይም አለማማረር ማለት ነው በአረበኛ ሰብር የሚለው ቃል ትርጉሙ ማለት ነው። ዋና ትርጉሙ ደግሞ እኛ በቴክኒካል በምንነጋገርበት ጊዜ ስለ ኢስላም ሰብር አድርግ እያልን በምንነጋገርበት ጊዜ አልማዕኒዩ ሸርዒይ ነው እኛ የምንይዘው ማለት ነው። በአላህ ትእዛዝ ላይ ዘውታሪ መሆን፣ የአላህን ውሳኔ በጸጋ መቀበል፣ በደስታም ሆነ በሀዘን ጊዜ ማለት ነው። ስለዚህ እነዚህ ምን ይባላል ማለት ነው? ሰብር ይባላል። አንደኛ በአላህ ትእዛዝ ላይ መጽናት ጽናት ይባላል ማለት ነው። ይህኛው ጽናት ነው። ሁለተኛ ደግሞ መታገስ፣ መጥፎ ነገር ላለመስራት መታቀብ። ሁለተኛ ደግሞ አንዳች መጥፎ ነገር የአላህ ውሳኔ በጸጋ መቀበል ነው፣ በደስታም ሆነ በሀዘን ማለት ነው። ስለዚህ ይህ ምን ይባላል? ሰብር ይባላል ማለት ነው ኢንሻአላህ። ስለዚህ ስለ ሶብር በምንናገርበት ጊዜ የሚቀጥለውን የሸሪያ ትርጉሙን ይዘን የምንነጋገረው ማለት ነው። የመጀመሪያ የቁርአን አያት ሪያዱ ሷሊሂን ላይ ያለው ከእነሱ ውስጥ የተመረጠው ማለት ነው። አዑዙ ቢላሂ ሚነ ሸይጧኒ ረጂም ቢስሚላሂ ረሕማኒ ረሒም ወለነብሉወነኩም ቢሸይኢን ሚነል ኸውፊ ወልጁዕ ወነቅሲን ሚነል አምዋሊ ወልአንፉሲ ወሰመራቲ ወበሽሪ ሳቢሪን አለዚነ ኢዛ አስዓበትሁም ሙሲበቱን ቃሉ ኢና ሊላሂ ወኢና ኢለይሂ ራጂዑን ኡላኢከ ዐለይሂም ሰለዋቱ ሚን ረቢሂም ወረሕማ ወኡላኢከ ሁሙል ሙህተዱን። ሰደቀላሁል ዐዚም። አላህ ሱረቱል በቀራ ላይ ቁጥር 155 እስከ 157 አላህ ሱብሓነሁ ወተዓላ ወለነብሉወነኩም እዚህ ዱንያ ላይ የመጣችሁ ልትፈተኑ ትፈተናላችሁ ቢሸይኢን በነገራቶች ሚነል ኸውፊ ከፍርሃት የሆነ ፍርሃት ይመጣባችኋል በሕይወታችሁ። ወልጁዕ እንዲሁም ረሃብ፣ ችግር፣ መከራ ይደርሳል። ወነቅሲን ሚነል አምዋሊ ወልአንፉሲ ወሰመራት እንዲሁም ከገንዘብ ከነፍሶቻችሁ ከምትወዳቸው ሰዎች ላይ ማለት ነው። እንዲሁም ወሰመራት ከምርቶቻችሁ ላይ እየተቀናነሰ ትፈተናላችሁ። ወነቅሲን መቀነስ ማለት ነው። ሚነል አምዋሊ ከገንዘብ፣ ወልአንፉሲ ከነፍሶቻችሁ፣ ወሰመራቲ ከምርቶቻችሁ፣ ወበሽሪ ሷቢሪን ነገር ግን ሶብር ለሚያደርጉት አበሽራቸው በጀነት ለእነሱ ጀነት አላቸው፣ አጅር አላቸው፣ መልካም ምንዳ አላቸው ማለት ነው። አለዚነ እነዚህ ሷቢሮች እነማን ናቸው? አለዚነ ኢዛ አሷበቱም ሙሲበቱን እነዛ ሙሲባ ባገኛቸው ጊዜ ቃሉ የሚሉ የሆኑ ኢና ሊላሂ ወኢና ኢለይሂ ራጂዑን እኛ የአላህ ነን ወደ አላህ ተመላሾች ነን፣ ወደዚህ የመጣነው ለፈተናው ነው፣ ፈተናውን ኢንሻአላህ በትዕግስት እናልፋለን የሚሉ የሆኑት ሰዎችን አላህ ሱብሓነሁ ወተዓላ አብስራቸው ይላል በጀነት። ኡላኢከ ዐለይሂም ሰለዋቱ ሚን ረቢሂም ወረሕማ ለእነዚህ ከጌታቸው የሆነ ውዳሴ አለው። ሰለዋት ማለት ውዳሴና አድናቆት ማለት ነው። ሚን ረቢሂም ወረሕማ እንዲሁም እዝነት እና ቸርነት ከጌታቸው አላቸው። ስለዚህ አንድ ሰው ሶላት በነቢዩ ሰለላሁ ዐለይሂ ወሰለም ላይ ሲያወርድ አላህም እሳቸው ላይ ውዳሴና እዝነት ረሕመት አውርድባቸው ማለት ነው ብሎ መለመኑ ነው ማለት ነው። አላህ ሱብሓነሁ ወተዓላ ደግሞ ሲያወርድ እኛን በቸርነቱ በረሕመቱ የሚጎበኘን መሆኑ ነው ማለት ነው።
ወኡላኢከ ሁሙል ሙህተዱን እነዚህ ናቸው በቀጥተኛ መንገድ ላይ ያሉት። ስለዚህ የዚህ የቁርአን አያት ዋና ትርጉሙ ምንድነው? ፈተና የማይቀር ነገር ነው። ስለዚህ ያለው አማራጭ መስወገድ ብቻ ነው። የሚቀጥለው የቁርአን አያት እንደተለመደው 3 የቁርአን አያት ከሪያዱ ሷሊሒን ነው የምናየው ማለት ነው። እነሱን ለመተንተን ሙከራ እናደርጋለን በሚችለው ቃል ሁሉ ማለት ነው። ስለዚህ የሚቀጥለው ደግሞ ሱረቱ ዙመር ላይ ያለው አዑዙ ቢላሂ ሚነ ሸይጧኒ ረጂም ቢስሚላሂ ረህማኒ ረሂም ቁል ያ ዒባዲየ አለዚነ አመኑ ተቁ ረበኩም ኢነ ዘልዘለተ ሰዓቲ ሸይኡን ዐዚም ቁል ያ ዒባዲየ አለዚነ አመኑ ተቁ ረበኩም ሊለዚነ አሕሰኑ ፊ ሃዚሂ ዱንያ ሐሰና ወአርዱላሂ ዋሲዐ ኢነማ ዩወፋ ሷቢሩነ አጅረሁም ቢገይሪ ሒሳብ ሰደቀላሁል ዐዚም። አላህ ሱብሓነሁ ወተዓላ በዚህ የቁርአን አያት ቁል ያ ዒባዲየ አለዚነ አንተ የአላህ መልእክተኛ ወይ ለነዛ ባሮቼ እንደዚህ በላቸው አመኑ ላመኑት ኢተቁ ረበኩም ጌታችሁን ተጠንቀቁ፣ አላህን ተጠንቅቃችሁ ያዙት ወይም በጥንቃቄ የዒባዳ አድርጉ። ሊለዚነ አሕሰኑ ፊ ሃዚሂ ዱንያ ሐሰነተን መልካም ለሚሰሩት በዚህ ዱንያም ላይ መልካም አላቸው። ወይም ደግሞ ሊለዚነ አሐሰኑ ፊ ሃዚሂ ዱንያ ሐሰና እነዚህ ሀገር በዚህ በዱንያ ላይ ሐሰና ለሚሰሩ መልካም ለሚሰሩ በአኺራም ሐሰና አላቸው ማለት ነው። ወአርዱላሂ ዋሲዐ የአላህ ምድር ሰፊ ነው፣ ብትቸገሩ ተሰደዱ እንጂ ዲናችሁን ወይም ሶብር አትጡ ነው። ምክንያቱም ኢነማ ዩወፋ ሷቢሩነ አጅረሁም ቢገይሪ ሒሳብ በመጨረሻው ቁርአን ላይ የመጨረሻው መልእክት ምንድነው? ኢነማ ዩወፋ ሷቢሩነ እነዛ አላህ አጅር የሚሰጣቸው ሶብረኞችን የሚሰጣቸው አጅር ቢገይሪ ሒሳብ ነው፣ ያለ ሒሳብ ነው እያለ ነው። ስለዚህም ማለት ነው አላህ ሱብሓነሁ ወተዓላ ለአጅር ከፍተኛ ለሶብር ከፍተኛ አጅር እየሰጠ ባለበት የቁርአን አያት ወአርዱላሂ ዋሲዐቱን የሚለው አላህ ሱብሓነሁ ወተዓላ እንዲሁም ብትቸገሩ የምድር ሰፊ ነው ተሰደዱ ማለቱ መሶበር ካልቻላችሁ መሰደድ ነው እንጂ ሶብራችሁን ማጣት የለባችሁም የሚለው ነው ማለት ነው። የሚቀጥለው የቁርአን አያት ኢንሻአላህ ማለት ነው የምታውቁት ሱረቱል ዐስር ነው። ወልዐስሪ ኢነል ኢንሳነ ያልቀራ ያለው ሰው የለም። ስለዚህ መልእክቱን እስኪ እንየው ዛሬ። ቢስሚላሂ ረህማኒ ረሂም ወልዐስር ኢነል ኢንሳነ ለፊ ኹስር ኢለለዚነ አመኑ ወዐሚሉ ሷሊሓቲ ወተዋሰው ቢልሐቂ ወተዋሰው ቢሰብር ሰደቀላሁል ዐዚም። እና ኢንሻአላህ በዚህ የቁርአን አያት አላህ ሱብሓነሁ ወተዓላ ምንድን ነው የሚለን? ወልዐስር እኔ በአስር ሰላት እምላለሁ ወይም በጊዜያቶች በሙሉ እምላለሁ አለ አላህ ሱብሓነሁ ወተዓላ። ኢነል ኢንሳነ ለፊ ኹስር የሰው ልጆች ሁሉ በኪሳራ ላይ ናቸው። እነዚህ አራት የሚቀጥሉት ሁኔታ ላይ ያሉ ሰዎች ካልሆኑ በስተቀር ሁሉም የሰው ልጅ ኪሳራ ነው። ስለዚህ አብዛኛው ሰው የምናየው በኪሳራ ያለ መሆኑን መረዳት ይኖርብናል። ስለዚህም ኢነል ኢንሳነ ለፊ ኹስር ኢለለዚነ አመኑ የአመኑት ሲቀሩ አላህ በገይብ ነገ በአኺራ ከሞት በኋላ ህይወት አለን እንቀሰቀሳለን ብለው ያመኑ ሲቀሩ እንደዚሁም ካመኑም በኋላ ወዐሚሉ ሷሊሓት ለዛም ደግሞ መልካም ስራ የሚሰሩ ከመጥፎ የሚጠበቁ ወተዋሰው ቢልሐቂ በሐቅ ነገር ላይ ባለ ሐቅ በቤተሰብ ሐቅ በልጆች ሐቅ ላይ በሐቅ ነገሮች ላይ ሁሉ አደራ የሚባባሉ ወተዋሰው ቢሶብር ዋናው መልእክት ደግሞ ምንድነው? በሶብር ላይ አደራ የሚባባሉ። ስለዚህ አንድ ሰው ሌላውን በሶብር እንዲያደርግ ሲያበረታታ አደራ ሶብር ላይ በርታ ሲለው ማለት ነው። እነዚህን ሲቀሩ ሶብር የሚያደርጉ ሲቀሩና በሶብር ላይ የሚበረታቱ ሲቀሩ በሙሉ ከነዚህ ከአራቱ ልጆች ያሉት በሙሉ የሰው ልጅ ኪሳራ ናቸው። ስለዚህ ሶብር ላይ እንድንጸና ማበረታታት አለብን፣ እንዲሁም መበረታታት አለብን ማለት ነው። ኢንሻአላህ ሐዲስ ደግሞ በምናይበት ጊዜ የነቢዩ ሰለላሁ ዐለይሂ ወሰለም ንግግር የሆነውን የመጀመሪያው ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም ኢነ ዐዚመል ጀዛኢ መዐ ዐዚመል በላኢ ወኢነላሀ ኢዛ ሐበ ቀውመን ኢብተላሁም ፈመን ረዲየ ፈለሁ ሪዳ ወመን ሰኺጠ ፈለሁ ሱኽጥ ረዋሁ ትርሚዚ በዘገቡት ዘገባ ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ ኢነ ዐዚመል ጀዛኢ መዐ ዐዚመል በላኢ ትልቅ አጅር ከፍተኛ የሆነ አጅር አለው ከታላላቅ ከሆነ ፈተና ላይ ጋር ነው አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ወኢነላሀ ኢዛ አሐበ ቀውመን አንድን ሰዎችን የወደደ እንደሆነ ኢብተላሁም ይፈትናቸዋል። ስለዚህ አላህ ወዶናል ለማለት እየተፈተንክ ካልሆንክ
በደስታና በፌሽታ ላይ ሆነ አላህ ፈትኖኛል የሚለውን ነገር በጣም አስቸጋሪ ነው ማለት ነው። ምክንያቱም ኢነላሃ ኢዛ ሐበ ቀውመን ይብተላሁም አንድን ሰው ወይም አንድን ሰው ህዝቦችን የወደደ እንደሆነ ይፈትናቸዋል ያለው እንጂ ያስመቻቸዋል የሚል ነገር የለም። በዱንያ ላይ ትልቅ ፈተና ከሚደርስባቸው የመጀመሪያው ቁጥር አንድ መላእክተኞች ናቸው። ስለዚህም አላህ የወደደውን የሚፈትን መሆኑን ነው የተናገረው ማለት ነው። ፈመን ረዲየ ፈለሁ ሪዳ። ስለዚህ ፈተናውን በጸጋ የተቀበለ ሶብር ያደረገ ለሱ አላህ ውዴታ አለው። ወመን ሰኺጦ ፈለሁ ሱኽጥ። በዛ የተማረረ ያልሶበረ የሆነ እንደሆነ ደግሞ ለሱ ጥፋት ይመጣበታል። ስለዚህ ታላቅ አጅር የሚገኘው በታላቅ ሶብር ነው ብለን እንይዛለን ማለት ነው። ወይም እንደዚህ ብለው ነቢዩ አስተላልፈውልናል። የሚቀጥለው ሁለተኛው ሐዲስ ኢንሻአላህ ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም ማ ዩሲቡል ሙስሊመ ሚን ነሰቢን ወላ ወሰቢን ወላ ሀሚን ወላ ሁዝኒን ወላ አዛ ወላ ገሚን ሐታ ሸውከቲን ዩሸኩሃ ኢላ ከፈረ ላሁ ቢሃ ሚን ኸጣያሁ። ሙተፈቁን ዐለይህ። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ ማ ዩሲቡል ሙስሊመ ሚን ነሰቢን ሙስሊም አንዳች ችግር መከራ አይደርስበትም፣ ወላ ወሰቢን መከራም ይሁን ወላ ሀሚን ሀሳብ ጭንቀት አይደርስበትም፣ ወላ ሀዘን አይደርስበትም፣ ወላ አዛ የሆነ ነገር አስቸጋሪ ነገር አያገኝም፣ ወላ ገሚን ጭንቀት አይደርስበትም፣ ሐታ ሸውከትን ዩሸኩሃ ኢብን ሾህ እንኳን ቢወጋው ኢላ ከፈረ ላሁ ቢሃ ሚን ኸጣያሁ ኸጣያውን አላህ ወንጀሉን አላህ ዘንድ የሚያስቀጣው የሆነን ወንጀል በዛ ምክንያት ያበሰለት ቢሆን እንጂ ወይም ከፋራ ያደረገለት ቢሆን እንጂ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህም ማለት ነው ሶብር ለሚያደርግ ወንጀሉ ይታበስለታል። ሶብር ማድረግ አለብን ጊዜ ማለት ነው። ሶብር ያደረግንበት እኛ አንዳች ነገር አላህ እንዲደርስብን ሲያደርግ በዛች ስንሶብር ወንጀላችንን ሊያብስልን መሆኑን እንድናስታውስ በማለት ነው ይህን ፕሮግራም የምናቀርብ ያለ ነው። ኢንሻአላህ ሌላው የመጨረሻው የሐዲስ ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ አጀበን ሊአምሪል ሙእሚኒ ኢነ አምረሁ ኩለሁ ለሁ ኸይሩን ወለይሰ ዛሊከ ሊአሐድን ኢላ ሊልሙእሚን ኢን አሷበሁ ሰራኡ ሸከረ ፈካነ ኸይረን ለሁ ወኢን አሷበትሁ ደራኡ ሰበረ ፈካነ ኸይረን ለሁ ረዋሁ ሙስሊም። ነቢዩ ሰለላሁ ዐለይሂ ወሰለም እንደዚህ ይላሉ፣ አጀበን ሊአምሪል ሙእሚን የሙእሚን ህይወት እኮ በሙሉ ያስገርማል ይላሉ። ኢነ አምረሁ ኩለሁ ለሁ ኸይረን ነገራቶች ሁሉ ለሱ ኸይር ናቸው ለሙእሚን። ወለይሰ ዛሊከ ሊአሐድን ኢላ ሊልሙእሚን ለሙእሚን ነው እንጂ ታዲያ ይሄ ለሌላ አይደለም ማለት ነው። ኢን አሷበትሁ ሰራኡ አንዳች ደስታ ያገኘ እንደሆነ ሸከረ አላህን ያመሰግናል፣ ፈካነ ኸይረን ለሁ ለሱ ደግሞ የመጨረሻው ኸይር ይሆንለታል፣ አጅርም ያገኝበታል። በዱንያ ተደሰተ እንደገና ሲያመሰግን ምን ሆነ ማለት ነው? ኸይር ነገር በአኺራ ተጨመረለት አመስጋኝ በመሆኑ። ወኢን አሷበትሁ ደራኡ መጥፎ ነገር ያጋጠመው እንደሆነ ሶብር ያደርጋል፣ ፈካነ ኸይረን ለሁ መጨረሻ አጅር ያገኝበትና ኸይር ይሆንለታል። ስለዚህ የአመስጋኝና የታጋሽ ነገር ያስገርማል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ማለት ነው ስናጠቃልል እንዲህ ይላሉ አላህ ሱብሓነሁ ወተዓላ ኢነላሃ መዐ ሷቢሪን አላህ ከሶብረኞች ጋር ነው። ሁልጊዜ እስከ መጨረሻዋ ደቂቃ ድረስ ሶብር ማድረግ ያደረገ ሰው አላህ ከሱ ጋር ነው። ነቢዩ ሰለላሁ ዐለይሂ ወሰለም የማጠቃለያ ደግሞ ለመናገር ያህል ወማ ኡዕጢየ አሐደን ዐጣአን ኸይረን አውሰዑ ሚን ሶብር ከሶብር የበለጠ ለሰው ልጅ የተሰጠው ነገር የለም ይላሉ። ለማንም ቢሆን ከተሰጠው ነገሮች ሁሉ ሶብረኛ ያደረገው አላህ ሶብረኛ ያድርገንና ከዛ የበለጠ እየተሰጠው የለም ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ኢማም አልገዛሊ ደግሞ እንዲህ ይላሉ፣ ትሩ ፔሽንስ ኢዝ ኖት ዌን ዘ ታንግ ስቶፕስ ኮምፕሌኒንግ በት ዌን ዘ ሃርት አክሰፕትስ አላህስ ዊዝደም። ምን ይላሉ ነቢዩ ሰለላሁ ዐለይሂ ወሰለም? ማነው ኢማም አልገዛሊ እንዲህ ይላሉ፣ እውነተኛ ሶብር ማለት ምላስ ኮምፕሌን ማድረጓን ማቆሟ ብቻ አይደለም፣ እንዲሁም ቀልብም ልብም ያን ነገር በውዴታ የተቀበለች ነው። አላህ አንድ ነገር ደረሰብህ ከአላህ መሆኑን አውቀህ ያን ነገር ልብህ በደስታ ሲቀበል ከአላህ ውሳኔ ነው። የአላህ ውሳኔ ይበልጥብኛል እኔ ከደረሰብኝ ነገር ብሎ ሲቀበል ይህ ነው እውነተኛ ሶብር ማለት ነው። ስለዚህም አላህን ሱብሓነሁ ወተዓላ እንለምነዋለን፣ አላሁመ ጀዐልና ሚነ ሳቢሪን ወርዙቅና ሪዳከ እንደ ኩሊ በላኢን ወተቢት ቁሉበና ዐላ ጣዓቲከ። አላህ ሱብሓነሁ ወተዓላ ሶብር እንዲሰጠን አላህን መለመን አለብን። ሁሉ ነገር አላህ ዘንድ ከወደድ ነው ማለት ነው። ምንም ነገር በዱንያ ላይ የሚሆን ነገር የለም አላህ ከጻፈው ውጭ። ስለዚህ ኸይር ነገር እንደኛ እንዲያደርግልን
እንለምነዋለን። ወርዙቅና ሪዳከ እንደ ኩል በላይ በበላዎች ሁሉ ያንተን ውዴታ የምናገኝበት ሁኔታ እንዲያመቻችልን እንዲሰጠን እንለምነዋለን። ወሰቢት ቁልበና ዐላ ጧዓቲክ እንዲሁም ቀልባችንን አላህ ሱብሓነሁ ወተዓላ በሱ በመገዛት ላይ እንዲያደርግልን አላህን እንለምናለን ማለት ነው። ስለዚህ ይህ ተርቢያ ወታዲክ ቻናል ዋና ዓላማው ምንድን ነው? ሪያዱ ሷሊሒንን ለሰዎች ማስተዋወቅ፣ እንደዚህ አይነት ስራዎች እንዲበረታቱ ማድረግ ማለት ነው። ያው እንደሚታወቀው በዚህ በእኛ ቋንቋ በአማርኛ ብዙ ስራዎች እየተሰራጩ አይደለም። ሰዎች ወደ ኢንተርኔት መምጣታቸው የማይቀር ከዚህ ጀኔሬሽን የሚቀጥለው ይበልጥ ወደ ኢንተርኔት እየመጣ ነው የሚመጣው። ስለዚህም ማለት ነው ዳዕዋችንን ወይም እዚህ አይነት ስራዎችን ለወደፊቱ ጀኔሬሽን ጭምር እንዲጠቅም በማሰብ ማለት ነው ተነጋግረን ሰዎች ከኔ ጋር ያሉን ሰዎች ሁሉ ማለት ነው ይህን ተርቢያ ወታዲክ ጀምረናል። ተርቢያ ወታዲክ ካሊያቱ ሙክተሰሶቱን ፊ ተርቢየቲ ወታዲክ ሚን ሪያድ ሷሊሒን ኢት ኢዝ ኤ ቻናል ዴዲኬትድ ቱ ፕራክቲካል ኢስላሚክ ትሬኒንግ ኤንድ ካራክተር ቢልዲንግ ስሩ ሪያዱ ሷሊሒን። ስለዚህም አላህ ሱብሓነሁ ወተዓላ ኢስቲቃማ እንዲሰጠን፣ ለሌሎች እንዲጠቀሙ፣ ሌሎች እንዲደርሱ አላህ ሱብሓነሁ ወተዓላ እንዲያደርግልን እንለምናለን። እናንተ የምትችሉትን አድርጉልን ማለት ነው። ይሄ ነገር ይህ ስራ እንዲበረታታ እንደዚህ አይነት ስራዎችም ሌሎችም እንዲመጡ የእኛን ስራ አይቶ ውጤታቸውን አይቶ ማለት ነው ሌሎች እንዲበረታቱ ሌሎችንም እኛም እንድንበረታ እንድናበረታታ እባካችሁ ሌሎችም እንዲደረስ አድርጉልን። ለማንኛውም ሌሎችም እንደምታደርጉት ይሄን እንድታደርጉ በአላህ ስም እንጠይቃለን። ወቢላሂ ተውፊቅ ወሰላሙ አለይኩም ወረሕመቱላሂ ተዓላ ወበረካቱ።